ከገባ አዎ ምክንያቱም ሀገር ነው ኤምባሲ ሀገር ኤምባሲ ተለላ ካረገልህ ኤምባሲ ሀገር ነው ገባ ሀገር ስለሆነ ሀገር እንደደፈርክ የሚቆጠሩ ዝም ብለህ ለምሳሌ ኮሪደር ልማቱ ላይ አላየም ኮሪደር ልማቱ ላይ ኤምባሲዎቹ ናቸው የኮሪደር ልማቱ እኮ እንትን አይደለም አይነካቸውም ለምንድን ነው አይነካቸውም የነሱ መሬት ነው ሀገር ነው ካለ እነሱ ፍቃድ የምታረገው ነገር አይደለም አዎ አንተ እኔ አሁን ይሄን አላውቅም ነበር እኔ እኮ ለምንድን ነው ላለው ታውቃለህ ለምንድን ነው ማያስገባው ከኔ ጋር ዋሉ እራሴ ዩኒ በጣም ካንጂ ያማል ምክንያቱም አላህ መቤቴን ነው የምልህ እኔ አሁን ብዙ ሰው ምን ይለኛል መሰለህ ናኦሚ እኮ መጽሐፍ ነው ግለጡት የምሬን ነው ናኦሚ መጽሐፍ ነው እስቲ ግለጡት ምናምን ይላል ዩኒ እና ኤምባሲ ከባድ አሁን ለምሳሌ እንትና መንግስቱ ኃይለ ማርያም Thank you for the subscription አንዴ ይቀጣል ዮኒ አሁን ዲቪ ከደረሰ በኢሜል ነው የሚጽፉልህ በኢሜል ነው ኢሜልን ቼክ ማድረግ ሞልታችኋል እናንተ ኧረ እኔ ሞልቼ እግዚአብሔርን አላየሁት ኢሜልን ቀይረሰኝ አልቀየርኩት አልደረሰም ተዋጥዩ እንዴ በኢሜል እንዴት ቼክ አታረግም ማድረግ አለብህ እንዴ ይመጣል በስድስት ወር ባልድ ነው ማየት ይችላል ካላለ በስድስት አዎ ሲቀጥል ደግሞ ለትምህርት የምትሄዱ ሰዎች ደግሞ ካላችሁ ዲቪ አይሞላም ለትምህርት እየተከደ ዲቪ አይሞላም ለመሰለ ዋናው ቁም ነገራችን የሚፈልጉት ተማሪ እንዲማር እንጂ እዛ ሀገር እንዲቀር አይፈልግም ስለዚህ ዲቪ ከሞላ እዛ ሀገር የመቅረት ፍላጎት አለ ማለት ነው ስለዛም ሪጀክት ስማ ኤችአይቪ እና ቲቪ ፖዚቲቭ ከሆንክ ሪጀክት ያደርጉካል ድሮ አሁን ችግር የለውም አሁን ኖርማል ነው ችግር የለውም ቶሚ አሁን ኖርማል ነቱ አበሽታው ጋር መኖር ትችላለሽ መሬቱ ስላለ ምናምን በቃ ባይዞ አሁን ደግሞ ኮንትሪቢዩት ተመሽቶ ከመኖር ጌም ቀረጥ እንትላለ ያው ጌም ማለት ነው አሁንም ቲቪ አይ ኖርማል አሁን ስቲፎ የቀረው በምንድነው ምን የሚባል በሽታ ነው ፈንጣጣ በእንደዚህ በሽታ ነው የቀረው ፖሊዮ መሰለኝ ግን በጣም ኤምባሲ ሌላ ኤክስፒሪየንስ ነው መስማ አሁን ያኔ ልቤ የተሰበረ ከዚህ ወደ ማን አባት እንደሚሰራው ማለት እኔ ልብ አሁን ቢመጣልሽ ደስ ይላል ነው ግን አልኖርም ነው የምልህ ኦኬ ሀገር ለማየት አማ ኬንያ የትም ሄዳለሁ ለማየት ምንም ነገር ለመኖር አሁን ዮኒ መኖር አፈልግም አሁን አንተ ሀገር ለማየት ማለት ነው ስማ ዮኒ አሁን አንተ ሀገር ለማየት ምናምን ነገር ሲንጋፖር ብትባል ትሄዳለህ ሲንጋፖር ቪየትናም ምናምን ትሄዳለህ እንደዚህ ዞረ ምናምን 4-5 ሀገር አይተናን ተመለሳለሁ አንተ እኔ እናንተ ሲንጋፖር እኔ ግን ምለው ሲንግዬ ነው ምለው ሲንግዬ አይ ኖ ስፒ አይ ኖ አረ ሲንግዬ ማለት ነው ለምን ሂድ ብትባል ትሄዳለህ አይሄዳለሁ እግዚአብሔር ያርግልኝ ቬትናምም ትሄዳለህ ምንም ያርግልኝ ቀጥብዬ ነው የሚለው እንዴ አንተ በጣም ግን ተማሪዎች ካላችሁ በቃ በእናታችሁ አሜሪካ ኤምባሲ ተመራችሁ ነው ሀገራችሁ ነው በእናታችሁ እንደሰሞትላችሁ በጣም ብዙ ሰዎች እዛ አንተ ከሚቀረው ከዛ በኋላ እዚህ ተማራይ በጣም በቃ ያንሳል ሜዳቲ ወይኔ ጓደኞች እኮ እዛ ናቸው እኮ በእናትህ አብዛኞቹ አብሮኝ በቃ በእናትህ ስንት አረ ግሩፕዬ ድርሽ እንዳትይ እዛው ይጥፋ በቃ አረ በእናትህ ልጁ እኮ ቀጥ ከፍ ነው በእናትህ አላወኩም አልከም እንደ ነገር ምንድነው ይሄ ነው ብዙ ነው ሰው ያመጣልኝ ነው ምን ታዲያ ተረፋ ከዛ ላይ እኮ ተርፎ ነው ማርያምን አልፏል ጌታ ምን ጌታ ከዚህ በኋላ በዛው እዚህ ቤት ነው እኔ ፊክስ አድርጋለሁ ማባረክ አታ አሮኔ ግን ሜዳ አለብኝ አንሳውን ውጭ ሀገር ሜዳ አለብኝ አንቺ ዌስተርን እኮ ነሽ እመቤቴ ቴንክ ዩ ሙዲሽ ወደዛ እኮ ነው እንደዛ አይነት ነገር ነው ሞክራለሁ በቃ ናው ምን ሞክራል
አዎ እንዴ ናሆሜን ሳየው የእንትን ባህሪ አይደለም። አሮን ግን እንዴት ነው ግን 10ኛ ክፍል ወርቅ እንግሊዝኛ ቻልከው እንዴ? ወርቃንም ያሮን አንድ ፖድካስት ነው ላይችሁትም እንዴ? እስቲ ጌታ ፖድካስቱን ያሮን ታሪክ ጉድ ነው። ምንድነው መሰለሽ ግን አይምሬ ነው እኔ አላቅም ነበር ባይዘ ድንዝ ያልኩ ነበር ግን አንድ ጓደኛ ያስጨንቀኝ ነበር እንግሊዝኛ ዘፈን ስማ እንግሊዝኛ ፊልም እይ ብሎ ያስጨንቀኝ ነበር። እሺ እሱ ትክክለኛ ጓደኛ ሰው ነው እሱ ወንድም ነው። ስማ ልንገርህ አሮን ሰው ነው ያደረገ መብቴ የኛ ድሮ ማለት ነው ፊልም ነበር ስማ ከራከሩ እሱ ነው ወደ እንግሊዝኛ የሚያቅሰውና ማያቅሰው በጣም ሁለት የተለያየ ሰው ይሄ ቀልዱ አሁን አይወለ እንግሊዝኛ የሚያቅሰው እንግሊዝኛ የማያቅሰው ቀልዱ ላይ አያስቀውም ልንገርህ። ኧረ ነው ያስቀኛል። እኔ ያስቀኛል። አሁን አንተ ባለፈው ከነይና ጋር እንግሊዝኛ አስተውር አስቀለ ማለት ነው ገብቶኝ። አንተ ማለት መቀላቀል ነው ገብቶኛል እኮ። ኧረ አፈርብላ ተረዳሁኝ። ግን እውነቴን ነው በጣም የተለያየ አንቺ ነው ከምን ነው ስዩ ምን ከሪጋ እንደሆነ ጋዴን God damn it! Bullshit, man. Yeah. Look at us. አይ ግን አንድ ነገር ናሆሜ እውነት እንትን መጀመር አለብሽ ሳስበው እንደዚህ አሁን ተነገር ማኒፌስት ያርጉ ቲቪ ሾው ያስፈልግሻል ናሆሜ ማረን ቲቪ ሾው ያስፈልግሻል ነው እንደዚህ ሳይሆን ሁኔታው ኢንተርቴነር እንትን አለበት። አይ በጣም ትልቅ ነገር ነው ያደርጋል ጓደኛ የእውነት። አረ በጣም ላይቭ ነው የተቀየረው በቃ እኛ እንደ ፊልም እያየን እኮ ነው ቃጭልና ሻሩክ እያልን አንተ አስተርጓሚው ነው ባለየው የተረጎመው ሰውዬ ወይ እንደኛ ትችሉ ነበር እስካሁን እንደኛ ጌታ ወይ እንደኛ እንችል ነበር እስካሁን ተርጓሚው ነው ቋሲም ነው ባለየው። አይ ምርጥ ሰው ነው አይ ጌቾ ምርጥ ሰው ናት እኮ አረ ጌቾ አይ በቃ ግን የእንግሊዘኛ የአሜሪካውንም ፊልም እኮ በትርጉም እኮ ወይ ጌቾ ማን ነው ጌቾ ተርጓሚው ነው ድምፁ ራሱ ያስተውቃል። አፍን ዝጋ ጎቴ ምናምን የሚለው አታውቁም? አሮን ድሮ ሄኖክ ይችላል ነበር እንዴ? ድሮ የሆነ ፍሬንድ ነበር እንዴ? ምንም ማለት ምን አይነት ፍሬንድ? እኔ እንጃ ድሮ ያንተ ጓደኛዬ ነበር እንጂ አንተ ፖድካስት ማትየውም እንዴ? ፖድካስቱን እንዳትተለቋል እኮ ስለሱ ኤቭሪቲንግ እኔ እኮ አልወድም እኮ ማየት ለዛ ነው። በቃ ታዲያ ይቆራረጠውና ላይ እንዴት ይቆ እኔ ያሮን ታሪክ ነው ጉድ ነው የምትለው እንደዚህ አይመስልማ? ጉድ ነው የምትለው ጉድ። ሳሚ ይባል ጓደኛ አለ እንዴ? ነበረኝ ሎፍቱ ቤት ምናምን ብለን የምንሰራው አልነገርኩ ነበረኝ። ሳሚማ የኛም ጓደኛ እኮ ነው እንዴ? ምንድነው ቆይ እሱ ምንድነው ሳሚ የሚሉ አራብረን ዩቲዩብ ጀምረን ከዛ በኋላ ነው እኔ ወደ ቲክቶክ የመጣሁት። እሱ ነው ዩቲዩብ አንድ ለምንሰራ ነበር ለሁለት አንድ ቻናል ነበረን እሱ ነው እና ጣልሽ ጎበዝ አረፍ እንደዛ ማለት ሳይሆን በቃ ዩቲዩብ ጀመርኩ። ቲክቶኩ ደግሞ ሌላ ነገር ስለከፈል ቲክቶክን ፎከስ አደረኩ። ዩቲዩብ በኋላ ያ ልዩነት አለው ቲክቶክ እና ስለሙ ያስፈልጋል አለ አሁን እሱ አለ የት ሄዳል እንዴ? ምግብ ምናምን እየዞረ ይሞክራል። አንተ ነው ምን ያስከው ይመጣል አልኩሽ እኮ አረ ነው በእግዚአብሔር አንተ ማረን ተው አይተውቶ አይ ጓደኝነት መጣልሻል። ያው እኔ አሁን አቢሲኒያ ባይ ምናምን ብትለኝ እንዴ ያማል። አረ እኔ ጽዌ ነው ይሄውና ታምዶ እንትን የምትለው ወይ አቢሲኒያ እኮ በፊት ራሱ ስማ አረ አንተኛ እኮ በጣም ሳት እኮ ነን መቤት ኦኬ ግን እኔ ጋር ችግር የለም መጠየቅ ይችላል እኔ ጋር እግዚአብሔር አረ ያማን እኔ በጣም ግልጽ የማይሆንልኝ ማለት ነው ለምንድን ነው ያፈረሳችሁት አቢሲኒያ ይሄ እንትን ነው ምናምን የተዋችሁት ምናምን ነው አንተም ደብሩ ነው ወደ እንደዛ አይደለም አሁን እኮ ስናድግ እንደዚህ ብለን የምናገረው ነገር አይደለም። ለምሳሌ በብር ሊባል ይችላል ብርም አይደለም የኛ ማናጀር አለ ማናጀራችን እኛን ኮንትሮል የሚያደርገን እየው ይባላል። በጣም የሚገርም ሰው የነዚህ ሚካኤል ማናጀር ነው። ይሳቃል ኢንተርቴይንመንት ይሳቃል ኢንተርቴይንመንት የሳይ በጣም ጥሩ
ምንም አይደለም ልጅነት ሸወደ ኦይ አንድ ቀን ዳው ልጅነት ይሸውዳል ልጅነት ሲሸውድ ቫሉን ሪስፔክት አታረጉም ገባ ያለውን ቫሉ አቤል ያላትን ቶሚ ያለውን እኔ ያለኝ መናናቅ ነው ይመጣል መናናቅ አይደለም ገባ አሁን ቃል አይደለም እንደዛ አይደለም ከዛ በኋላ የሆነ የምትፈታ ሐሳብ ነበርና አንድ ቀን ችግርን በሁለት መንገድ ነው ፈቱ ብሮ ወይ ተናግረህ ተፈታዋል በጠረጴዛ ዙሪያ ወይ ደግሞ ጊዜ ፈታዋል ነው ገባ የኛ ደግሞ ተቀምጠን አወራን ይሳቃልም ዮባም አወራ ምናምን ነገር ነው ግን ያን ወጣትነት አለ ትጉነቱ አለ ምናምን ነገር ከዛ በቃ ጊዜ ይፍታዋ ተባለ ገባ ያለው ነገር ምክንያቱም በአንዱ ጉን ጥያቄ ተበርፍራን አለመግባባቶች መጣው ነው አዎ አለመግባባቶች መጡ ምናምን እሱ በስራ ላይ የሚያጋጥሙ ነገሮች ናቸው ግን እነሱን ግን አሁን በዚህ አይምሮዬ በጣም መፍታት የምንችለው ጉዳይ ነበር አንዱን ቢታው ገባ አንዱን ቢታው ምናምን ማለት ቢቻልና አንዱ ብትረዳው ምን ይያለ እንደሆነ ገባ የሆነ ንግግሩ ምን ይያለ እንደሆነ ብረዳው ገባ ለመለስ ሳይሆን መሰማው ገባ ለመረዳት ምን ነበር መፍትሄውና አሚሎን ነገር ግን እኛ ትልቁ ነገር እግዚአብሔር ተጠቀመን ስራው ነው እንጂ ሆልድ ሆኖ ጓደኝነቱን አትርፈነዋል ገባ የኛ ጓደኝነት ገንዘብ የለም ያመጣው ጓደኝነታችን ነው ገንዘቡን ያመጣውና ስራው ቢቀርብን ቢያንስ ግን ጓደኛዬ ተርፎልኛል ገባ ቶሚ ጋር መደወል ለኔ ምንም አሁን መደውልለት ነው ቢቸግረኝ ምናምን ፕሪንስ ጋር ምናምን ነገር ከዛ ላይ የሆነ ሰዓት እንደዚህ ሆነ አንተ የራስን ህይወት ትሮናለ ምናምን ሩጫ አለ ምናምን ገባ ከዛ ስፕሪቱ አሁን በጣም ሰላም ነን ገባ አሁን አቤላ ፒስ ነች ከኔ ጋር ቶሚ ምናምን ግን ከስራው በፊት አሁን አታችመንት ይፈልጋል የልብ አታችመንት ልክ እንደ ድሮ ገባ ያ ነገር ካልሆነ ዘሎ ቪዲዮ ላይ ከመጣ ምናምን ከሆነ ውሸት ነው ይሄ ደግሞ ልክ አይደለም እኔ ለልብም ጥሩ አይደለም ገባ ማቹ ካረክ ደግሞ መጀመሪያ የልብንም ታስተካክለው ያ ነገር አለ እንጂ አቢሲኒያ ባይ ብሮ እኔ ሰው ያረጉኝ እነሱ ናቸው እኔ ቶማስ እኮ ኤዲት ያደርግልኝ ነበር ያው ሁሉ ቪዲዮ ቀርጾኝ ኤዲት አድርጉ በኢየሱስ አሁን አለ ቻናሉ ምናምን አዎ አለ ሰርች አድርጉ የለም አልመጣም አለኝ ለምን ምን አቢሲኒያ ባይ ቻናሉ ቅድም ሰርች ስናደርገው አልመጣም አለኝ ምን ላይ ዩቲዩብ ላይ አራለ እንዴ ታዲያ ቻናሉ ኦኬ ቻናሉ ማን እንትን የሚለው ያንዲና በጣም ቶሚ እዛ ላይ ዕውቀት ስላላት ምናምን ዩቲዩብ ላይ ምናምን ቶሚ ነበር ያዘችው ድንገት ከጠፋ በቃ ሽጦታል ማለት ነው ወይ ቶማስ ኦኬ ግን ምንድነው 37000 ላይ ነበር ሰብስክራይበር አዎ እንደዛ ይሆናል አዎ ይሆናል እንደዛ ይሆናል ግን አንድ ቀን ግን አይታወቅም እግዚአብሔር ከፈቀደ ጉድ ልነሳኝ ይችላል ግን ያርግላችሁ ነው አሁን እንደ እንትን ባይሆን አልፎ ያን እንትን ለማድረግ ልትሞክሩ ሁላማ ማንቀሳቀስ ነው ትገናኝ እንዳልኩ ነው ከሱ በፊት ግን የሚቀርሙ ነገሮች አሉ ኦኬ እኔ በጣም ተረክቻለሁ ዮናታን ባይዘው ከሱ በፊት የሚቀርሙ ነገሮች አሉ ገባ ሚዲያ ላይ የምትወጣው ነገር አይደለም ከሱ በፊት ያሉት ነገሮች ሚዲያ ላይ የሚወጡ ነገሮች አሉ ዶክተኛ ብዙ ነገሮች አሉ ገባ አንድ ቀን ደግሞ ከልብ ደግሞ ከራክ ደግሞ አንድ ቀን አታሽሙቱ ለመፍጠር ወይዬ የኔ አባት ጊዜ ይፈልጋል አይ ነው ዮኔ ግን ይሁን ይሄ አንድ ላይ መሆኑን ሳይሆን መጀመሪያ ኮላቡን ሞክሩት ያና ብቻ አፕዴት ያደርጋችሁ ትመጣለ ኮላቡ ለመሞከር ራሱ የሆነም በቃ አለው እኮ ነው የሚለው ኦኬ ይፈልጋል የልብ አታችመንት ይፈልጋል ገባ መገናኘት ይፈልጋል ማውራት ይፈልጋል እኔ ያለሁበት ስታተስ ምንድነው ቶሚ ያለበት ምንድነው ገባ ልክ እንደ ድሮ ጓደኝነት ገባ አሁን እኔ የሆነ ነገር ችግር ቢያጋጥመኝ ቶማስና አቤል ናቸው ሞኒ ያለባቸው አይምሮ ውስጥ መጀመሪያ መደውላቸው ገባ እነሱ አምስተኛ ምርጫና ስድስተኛ ምርጫ ከሆኑ ከነሱ በፊት አሉ ማለት ነው ገባ ያን ማጥበብ ገባ ያን ካጠበብከው በቃ የሚሆን ነገር ነውና ገባ እኔ እንደው እግዚአብሔር ፈቅዶ እንደው አንድ ቀን እንደው የሆነ ቦታ ብሸለምና እንደው አመሰግናችሁ በእናትህ ግን በእንትን ደረጃ በግሩፕ ደረጃ ነው ዮኒ አንድ ትላንት ፕሮግራም እናዘጋጅና እንፈልማለን
በጣም በደስታ እኔ ማመስገን እፈልጋለሁ። በቃ ስፔሻሊ ቶሚ እየተገናኛችሁ አንዳንድ ቀን ቻቻ ራሱ በጣም ቻቻ ወይ እግዚአብሔር ያክብርልን በእውነት ያክብራት ማለት እሺ ቻቻ የሚገርም ዘፋኝ ነው። የሚገርም ድምጻ የሚገርም ገጣም የሚገርም ደግሞ ዜማ ደራሽ ለሳያት እኮ እሱ ነው የሰጣታ። ከዛ አሁን እሷ ገባች ምናምን ነገር እንግሊዝ ሄዳለች። እንግሊዝ አንድ ወልዳለች። ቻቻ ነው አብሲኒያ ባይቆ አንድ አራት እኮ ነው ጊታር ይዞ ዘፈኑ ምን ነበረ? ዋናው ዘፈኑ ተወዳት የሚለው እና ደግሞ ቅጁ ከፍቅር ላይ ቅጁ ቅጁ አንዱ ቅጁ እንደዚህ ዘፈን ነበር። ቤት ሄደ ቻቻ እንዴ ቆደኛ አብሲኒያ ባይን እኮ አባል እኮ ነው እንዴ አረባክ እንዴ ቻቻ እኮ በጣም እግዚአብሔር አምላክ ጤና ሰጥቶት ምናምን ነው ነገሩን እዛ ውጭ ሀገርና ስለሆነ አላቅም ብቻ ሴትና አርጎ ግን የመጣለት ጥሩ ነገር ያሰማል። እንትያ ፈልፈለውስ ሄርሜና አሰማ የኔ ነች የኔ ከዚህ ነው ታመጡ ወነሱ እኔ አሁን ህፃን ነው ያድግም ነው ያላቀም አሁን ወርዷል። አሁን ተንፈላል ደግሞ ሌላ አብረን እንሰራ ነበር ባይና አብረን እንሰራ ልክ አሁን እንትናን ሳይሆን እንትንኛ ፍላሽ ባክ ይወስደኛል ናርዲን ሳይሆን ናርዲን ቱቱቱ ልክ እንደዛ ነበረ። ሄርሜንም በቃ እስ ዮኒ እንትናስ ሌላ የምትባለው ወይኔ ሌላ ወናት ሌላ ደግሞ አሁን አግብታ ወለደች። እንትና አዚዝ ያገባችው ዋይልድ ላይፍ ነው ባንድለት ነው አዚዝ ቱሬን ትራቭል አረባከ ናው ማራ አውቀዋል ግን አገባች እንዴ አግብታ ወልዳለች እንዴ አውቀዋለሁ። አዚዝ ማለት መላጣው አይደል? መቅደም ምናምን በላንድ ክሩዘር ምናምን ወስዳቸው ልጃቸው ንስር ነው የሚሆነው። ምርጥ ሰው እግዚአብሔር ይጎበኛል እንደዚህ ይጎበኛው እንትና መቅዲም ደግሞ አሁን ሚዲያ ላይ አለች። መቅዲ እንትና ባለፈው አገኘኋት። መቅዲ አንተ በጣም ብዙ ለፍተናል በቁርአን እንደዚህ ጋለች እኮ ጥራል በጣም እኛ በጣም ለፋን በኢየሱስ በጣም ለ12 አመት ነው የምንተዋወቀው ስትል እንደነገ እኔ ማለቃችሁ ባይዘው በዛ ሰዓት ይከብዳል ታውቃለህ። ያንን እንትን ሚዲያ ላይ እንትን ለማለት በጣም በጣም ግን እግዚአብሔር ረዳን ታውቃለህ። በቃ ልባችን አይቶ ነው መሰል ወይኔ ኩላት ደግሞ በላይ የቶማስ ይፈርት ቶማስ በጣም ክሬቲቭ ነው በጣም። አንድ ጥያቄ ዮኒ አሁን እንደው መመለስ ብትችል ምን በተለየ መንገድ ታረግ ነበር? ከዛ ጋር ከመጣህበት መንገድ እንደው ይሄ መበሰሉን ተውና አሁን እንትን ያላችሁበት ነገር ተውና ይሄን ነገር ደግሞ በዚህ መንገድ ብናደርገው እትልብነት የተሻለ ነገር ምኑ ለምሳሌ እኮ እሱን ነው የምጠይቀው። ሱማኔ ተሳቋል አንተ ይሄን ነገር እንደው በዚህ መንገድ አድርገን ነው ቢሆን ነው ብለህ የምታስበው? አሰቱ በዚህ አድርገን ነው ቢሆን ነው አንድ ላይ ነበር ነው አይደለም ደግሞ ከዚህም ደግሞ የተሻለ ነገር ላይ እንደርስ ነበር የምትል ብሮ እኛ ያልወጣ ነው ፕሮግራም የለም። አብሲኒያ ቫይን እንደው ልጅነት ባይዘን ኖሮ ለምሳሌ አሁን ላይቭ ስትሪም ትለዋል አይደለ እናንተም ታረጉት በቃ አሁን እኛ ያየነው ነው እኛ የምናስበው ኢቨንት ማዘጋጀት ኮንሰርት ማዘጋጀት በአብሲኒያ ቫይን ማለት ቫይን ላይ ብቻ ነበር መቆም እንፈልገውኛ ገባ ዘፈን ያወጣን ነበር። ሁለት ዘፈን አለን ዳናነሽ ደስ ይላል ምናምን በጣም የሚገርም ነበር። በጣም ብዙ ቦታ ይዞን ሄዷል ምናምን ነገር በዛው ልክ ደግሞ ኮንሰርትኛ ማቅረብ ገባ ኢቨንቶች ማዘጋጀት ላይቭ ስትሪም ማድረግ አሁን የኳስ ምናምን ውድድር ሲዘጋጅ ምናምን ቀኛ የዛሬ ስንት አመት ማለት ነው ወርቀት የጽፈናል ለማወዳደር ምናምን ኦኬ ቶርናመንት ማዘጋጀት ምናምን በጣም እሱ አለ ምናምን ነገርና ትልቅ ስቱዲዮ መገንባት እንፈልግ ነበር። በቃ አብሲኒያ ቫይን ትልቅ ስቱዲዮ እና በዛ በኩል ኤዲተሮች ያሉበት ካሜራ ማስያዝ ለምንድን ነው ያላረጋችሁት ቢባል እንደው በበተውን ተሆነ ለምንድን ነው ያላረጋችሁት? አሁን ለምሳሌ ፕሮካስቲኔት ማለት ነው ምንድን ነው? ለምሳሌ ወደፊት አደርጋለሁ ይሄን ነገር አደርጋለሁ ማራዘም ነው ጉዳዩ ወይስ ምንድን ነው? ያኔ አንደኛ ፋይናንሻል ይጠይቃል። አንደኛ ገንዘብ ይጠይቃል።
ሁለተኛ ደግሞ እንዳልኩ ልጅ ስትሆን ሐሳብ እንጂ ያለ ውሳኔ የለህም ገባ እንዲህ ባረግ ነው እንጂ አክሽን የሚወስድ ሰው የለም ገባ አክሽን ቢወሰድ ደግሞ ጥሩ ላይኖር ይችላል ጥሩ ነካክተው ነው የምትተው ገባ ያ ነገር ይፈጠር ነበር እንጂ ተሞክሯል በጥቂቱ አብዛኛው ነገሮች ተሞክሯል ነካክተናቸዋል በጥቂቱ ይሆን አቤል ደግሞ ጎበዝ ነበር አቤል ደግሞ ውጭ ሀገርና ደግሞ እንዲህ ስለምታይ ምናምን አቤላው የእናንተ ሙድ ነች ሪስፔክት የእናንተ ሙድ ነች እንደ ዌስተርኗ ያጠቃታል ምናምን እንደዚህ ቀንድናት እንዴ ጥሩ ጊዜ ነበር በእናትህ ነው ዝም ብለህ ብቻ ነው የመጣው አይደለ የት ቪዲዮ ላይ ነው ከማገምታል ሩማ ተሰው ጋር ነው እንግዲህ ሞዴላችን ማሬ ሲሆን ነው አንተ የፕሮዳክሽን ማናጀር እንደነበር ታውቃለህ ነው የፊልም ፕሮዳክሽን ይገርማል እኮ ነው ግን መሆን ይችላል ታውቃለህ ባህሪው እንደዛ ነው እኔ ናኦሚን ወደፊት ማስበው የሆነ በቃ ትልቅ ስጋ ቤት ቆራጭ ምግብ ቤት በጣም ምግብ ግን እንትን እፈራለሁ እንዳይከስር እፈራለሁ ብሉ ጠጡ ስለሚያበዛ አይ ተቋራጣባሽ ምናምን ሳታፍሩ እንዳይዱ እፈራለሁ እኔ የራሱ ሾው እንዲኖረው ነው የማስበው ነው ሳይሆን ነው ማለት ነው ያ በቃ የራሱ አይነት ሰይፉ ሾው አይዘው ስማ አሮኒ ናሆም እኮ ማለት ነው እንደዚህ ከላይ ውጪ ልክ የሆነ ቦታ ተቀጣጣለ ከመኪናው አይወርድም እኮ አንተ ካልመጣህ በጣም ነው ሰው የሚፈራ እግዚአብሔርን የዋውጭ እንደዚህ ማለት ነው አስጨነቀ በጣም ነው የሚፈራው እግዚአብሔር አንዴ እስከሚግባባ ነው ከዛ በኋላ በቃ አላ ጀማ ምናምን አብሮት ምናምን ቆለ በቃ ይቀውጣል እንትን ስታወራም ታፍራለች እኮ አሁን ነገር አሁን ናሆም ትለዋለህ አይደለ ሰምተዋል ግን ይፈራል ከዛ ነው አዲያመት የሚያውቀው ሰው ነው በቃ ናሆም ብላታል እኮ ታውቃለች ስሟ እየጠራ ነው ታውቃለች ከዛ ጣራታይና እና በሷ ቤት አይ ላይ ኮንታክት ተፈጠረ እኔ ግን አሁን ስማ ናኦሚ በፍራይዴስና በነ ሃሮን ያለው ልዩነት ንገረኝ እስቲ አሁን እነሱም ግሩፕ ናቸው እነዚህም ግሩፕ ናቸው አንድ ነገር ነው አይ በጣም ብዙ አለ አንድ ነገር ነው ግን በጣም እውቀት በርግጥ እሱ ዋነኛው መስዋዕት እና አሮን በጣም ብዙ ነገር ፋይንድ ታደርጋሉ ብዙ ነገር ባይዘዌ እና አሮን በጣም ጂኒየስ ናቸው እግዚአብሔር ሰማል እኔ እናንተ ከነ አይሾ ስፒድ ጋር ካላየዋችሁ በጣም በቃ አልችልም ያ በጣም አረ በጣም መቤቴ ያኔ ነው ኡፌ ብዬ መተኛው እንዳታስቢ እንድትሆነሽ ልጆች ያደጉ ያሰባችሁት ደረጃ ላይ ምናምን ያደርሳችሁ አውያ አሁን እና አሮኔ ምናምን በቃ እነ አይሾ ስፒድ ነው ታርጌታቸው ምናምን እነ ፍራይዴ ደግሞ ጥሩ ነው የሀገርን ማድነቅ ምናምን ነገር እነ ደረጀን ምናምን ደግሞ ይሄ ነው ጋብ እዚሁ በላች እዚሁ አራሽ ነገር ነው ይታያል ግን ስማ እና አሮን ምንድነው አሁን ሐሳባችሁ አሁን እናወራበታለን ሐሳቡን አሻል እንዲህ ነው ከማለት ነው ሐሳብ ብሎ ሳይሆን ማድረግ ነው እኮ አዎ አይ ቀደም እኮ ስታወሪ ምንድነው ለምንድን ያላረጋችሁት ስልሽ እሱን ለራሴ ነው ያ ሐሳብ አይወራም ግን እና አሮን በተሻላችሁ አቅም ግን የሆነ ግን እናንተ ጥሩ ናችሁ አንዳንድ ቀን ወደ ታቆታለህ ወጉ እንዳይነካ ብዬ ነው ነገር ይገርጣል የኢትዮጵያዋ ወግ ትንሽ ከተፋለሰች ችግር ነው
ኖ ያ እሱን እኮ ስለሚቆጣጠሩት ነው እንጂ ድሮ ነበር ድሮ ጣይ ነበር አረንቃችሁ ገባ እዚህ ሀገር ያለው ሰው ልጆች ቢያዩዋችሁ አፌክትድ ያውኑ እዛም ያለ ሰው ቢያዩዋችሁ ኖርማል ነው ነገር አንዳንድ ቀን ሙሉ ከነሱ ጋር ስትሆን ማለት ነው ዌስተርን ስትይዘው ችግር ነው እዚህ ያለ ሰው ቤተሰብ ራሱ ያስረው አረ እነዚህ ልጆች እንዴ ልጆቻችንን ሊያደርጉ ባላቸው ሊያስለቁ ነው እኛም ተብለን እናውቃለን እኛ እኮ ዳንስ ዲን ፈቶኮ እናቴ ለቅሶ ቤት ማለት ነው አንዱ አሮጊት እነዚህ ሶስት ስዳደጎች እናቴ እኮ ነው ትላ ጣጉራቱን አንጨባራው ለዛ ነው የቀጣዩ ቪዲዮ ክሊፕ ላይ ያስገባችሁት መጀመሪያ ሞተዋል ነው የሚለው ብሮ እንዴ አይደለ እኮ ነው ባንዴ ጸጉራን ከታየ በቃ ዱርዬ ነህ ልጅ ታበላሻለህ በቃ አንተ ያዘው ፍለጠው ቁረጠው ያዘው ጉደሉና በጣም ችግር ነበር እጂ ለናከ ማስተው መሰለሽ ይሁንዬ አሁን እንደው የዚህ አሁን ያሉ ልጆች ብለሽ ታስቢ እንደው የዚህ ሀገር ኮንተንት የሚያዩ ይመስላል ብዙ ሰው ብዙ ልጅ የዚህ ሀገር ኮንተንት እኮ ያይ የውጪ ነው የሚያዩ ሁሉም ሰው ለምን ይመስላል ናው እንኳን እንደው ከዚህ ሀገር ኮንተንት ማን ነው የሚለው የውጭ ሀገር ግን ሁሉንም ይነግረኛል ማርያም ሁሉንም እኔ ናው ሰርፕራይዝ ነው እኔ ማለት ነው ይሄ ናይቹ እንደዚህ ናይቹ ስናወራ አንዴ ይላል ይሁን እንደዛ ነው የሚያዩና ይሁን ትንሽ መቀራረብ አለ ለምን ይመስላል ያው የኛን የኢትዮጵያ ፊልም እንትን የሚለን ያን ፊልም ስለምናውቀው እኮ ነው የፈረንጁን አይተነው ኦዲየንሱ ከፊልም ከኛ ሀገር ፊልም በለጠ ገባ አይናችን ብዙ አየ በጣም ብዙ ነገር ገባ ያ እዚህ ሀገር ደግሞ ያየሁት ነገር ስንፈት አለ አላውቅም ብቻ አሁን የሆነ ነገር እኩል አሁን የሆነ ነገር አውትካም እኮ አንድ አይነት ነገር ነው ይችላል ግን በቃ የሆነ ትንሽ ሞር ኢፈርት አድርገህ ስራውና እኩል አግኝ የሆነ ቀጣይ ያድጋል ያ ነገር አሁን ባለፈው ስነግራው እንትን ለማለት ምናምን ሰው ጌሙን ባለፈው ስንጮተኛ ነኝ ናት እኮ ዝም ብለህ እኮ በኖርማል ሳችን እኮ መጮት ምናምን እኮ እንችላለን እኮ የስልክ ለቆና መጮቱ ግን ኢፈርት ሪጋርድለስ ያው ነው ግን እንደዚህ ሲሆን ቀጣይ ሌላ ሰው ደግሞ ስትሪም ላደርግ ብሎ ሲያስብ ደግሞ እንዲህ ባረገው ደግሞ ብሎ ነገር ነው እንደዚህ አይነት ነገሮች የሉም ሳይው በጣም እውነትሽ እንደዛ ያው ነፍሬ ደግሞ እኔ ከነፍሬ ደግሞ ማየው ደግሞ ባለፈው ላይቭ እንዴት አየው ጓደኝነት በጣም ይገርማል ግን ስሚ ናኦሚ ከነፍሬ ግን አይገርምም ጓደኝታቸው አሁን ከነፍሬ ብዙ ነገራቸው የሚገርምኝ አንተ የምናምን ሰው የሰባት ሰው ምናምን ባሪ አንድ ይሆናል እንዴ አንተ አይደለም እኔ የሚገርመኝ አንደኛ ሁሉም አብረው ነው ያደጉት ፍቅራቸው ይገርመኛል እግዚአብሔር ነው መተሳሰባቸው ይሆናል አይደል አንዳንዴ ሰው ኑሮ ገንዘብ የኃጢአት ሁሉ ስር ነው ይላል መጽሐፍ ቀጣቸው ወይ ኃጢአት ሁሉ ስር ነው ይላል አንዳንዴ የሆነ ህይወት ውስጥ የሆነ ነገር ሲመጣ ምናምን ለራራቁ ምናምን ብለህ ትፈራለህ እንደዛ ይባል ነገር የለም እነሱ ጋር ገብቷል አይደል ኢቭን አንደኛው የሆነ ቦታ ሄዶ አንደኛው ከቀራ ይደብረዋል የሄደው ሰው ይደብረዋል የምሬን ነው ማለት ያላቸው ደግሞ ሞር በጣም ደግሞ እንዲግባቡ ያረጋቸው ሰባቱም ደረስ ናቸው ምንም ማለት ገብቷል አይደል ስሚው በቃ እኔ በጣም ሞትናቸው ፓፒውስ ሄኖክንም ቶማስንም ዲምብልንም ራሱ ታይዋል አተ ዴምቤሌን አታካት ያባስ ሚኪን ታያታል ትንሽ የምትሻለው እንደውም ማለት ነው ሚኪ ቀጭኗለች ሚኪ ቀጭኗ የሆነች ትንሽ ይወቀታላት የሆነ በቃ በስታይል አርጋው ሚኪ ይላል ማስተካክለው አንተ ይላል ያኛው ሚኪ ነው ስማ ያኛው የስፖርት የሚሰራው ሚኪ ከሁሉም ጮማራስ ደግሞ እሱ ነው ፓፒ አንቺ ራሱ እጥብ ነው የምትበልጪው ማይኮ እግዚአብሔር እንዴት አልገባኝ አትረዳኛ ነው ምንም አይባልንም እኮ እኔ አንተ አይደለም አንተ ትበልጠዋለህ ነው እንጂ ምን በእውቀት እኔ ከማንም አልበልጥም እንደዚህ ቤት አንቺ ስትሰበሪ ነው የሚያምርብሽ ግን ስማ ናኦሚ እኔ ግን ደግሞ ያየሁባችሁ ነገር ማለት ነው
ለምሳሌ የሆነ ነገር እዛ ጋር የሚነሳ ነገር እቃ ካለ ቅርብ ያለው ሰው ያደርገዋል። አዎ ይሄ እንትን የመጣበቅ ነገር የለባችሁም። ታውቃለህ አይደል? የመጣበቅ እንትን ያርገው ይሄ ኢጎ የለም። በቃ በጣም የምወደው ነገር ሁሉም ጋር ኢጎ ምናምን የለም። ገብቶሃል አይደል? በቃ አብረው ናቸው አይደል? አብረው ሆነው በቃ አንተ አርገው እሷ አርገው እስቲ ሂድና አሁን ሄኖክ ሚኪን እንደዚህ አርግልኝ ቢለው እንዴት አዘዝከኝ የሚል ነገር አይምሮ ውስጥ አይመጣም። የለም ችግር አለው። ገብቶሃል አይደል? የምሬን ነው። ቅጣት ራሱ ሲቀጡ ኮርስ በርስ ተፈጸማሉ። አይተኸው አንተ ተቀጣይ ነው ማለት አንተ እኔ ደግሞ ይንቀጣል። በቃ ገብቶሃል አይደል? ያለው ነገር በጣም አሁን የሰው ልጅ በጣም የሚጎደው ነገር ምን እንደሆነ ታውቃለህ? ኢጎ ነው። ኢጎ በጣም ባለጌ የሆነ ነገር ኢጎ ነው። በጣም ልክ ነው። እኔ ለምን አንተ ከኔ እኮ አበልጥም፣ እኔ አንተም ዝነኛ ነህ እኔም እኮ ዝነኛ ነኝ የሚል ባለጌ አስተሳሰባለ አይምሯችሁ ውስጥ ይመጣል። ግሩፕ እንደዛ ነው። አሁን ፍራይዴ አይ ቲንክ አልፎታል ብዬ አስባለሁ። ወይ አይደል? አልፎታል። ይሄን አስተሳሰብ ጥሰው አልፎታል። እሱ ነው ምን አልፎታል። አሮን ደግሞ ታውቃለሽ፣ ከግሩፕ ነው የመጣችው ታውቂዋለሽ። የናቲን ቫልዩ ማወቅ አለብሽ። የስዩምን ማለት አሁን ስዩም ስለሌለ ስትለያይ ነው የምታውቀው። ወይኔ ጉድለቴ ነው የምትለው። ገባ? ያንተን ቫልዩ ምናምን እዛ ቤት መታወቅ አለበት። ገባ? ብትቀርብ ብትጎል ጉድ ነው የሚጎለው። ጉድ ይጎላል። ገባ? ምንም ኢንቮልቭ ራስ ባታረግ ሶፋ ላይ ዝም ብለህ መቀመጥ ቫይብ ነህ በጣም በቃ። ገባ? ናቲም እንደዛ ነው። የእርስ በርሳችሁ ቫልዩ ካልተዋወቃችሁ በቃ አንዱ እኔ እኮ የቤቱ አራስ ነኝ ይላል፣ የቤቱ አባወራ ነኝ ይላል። ኧረ እባክህ እኔም እኮ እንደዚህ ነኝ። በዛ ሰዓት ከባድ ነገር ቫልዩ የሚጀምረው ባይዘዌ አሁን የእርስ በርስ ቫልዩ በተለይ አብረን የምንኖረው ሰው ቫልዩ ለዛ ሰው ቫልዩ መስጠት የምትጀምረው ለውጪ ሰው ቫልዩ መስጠት ሲጀምር ታውቃለህ። ምክንያቱም ምን መሰለህ፣ ለምሳሌ እኔ ዮናታን ጓደኛዬ ነው። የዮናታንን ቫልዩ ማወቅ አለብኝ። ገባህ አይደል? ዮናታን ከኔ ጋር ስለተግባባ ብቻ ዮናታንን ማቅለል የለብኝም። ገብቶሃል አይደል? ልኩን ማወቅ አለብኝ። ሬድ ላይኑን ማወቅ አለብኝ። እሱ የሚሰጠኝን ነገር ማወቅ አለብኝ። ፍራይዴዎችን እንደፈለግን ልንሰዳደብ እንችላለን፣ እንደፈለግን ምንም ልንባባል እንችላለን። ፍራይዴዎችን ግን አጠገብ የሆኑ በስጋ አብረን ሆነን ሰው ፊት ግን እንደዚህ ምናምን ብዬ አላቸው ቫልዩዋቸውን አውቃለሁ። የኔ ጓደኞች ስለሆኑ ሌላ ሰው እንዴት እንደሚያከብራቸው አውቃለሁ። ገባህ አይደል? ይሄንን ነገር ስታቅ አጠገብ ያለውን አብረህ የምንኖረው ሰው ቫልዩን ታውቀዋለህ ማለት ነው። ገባህ አይደል? በጣም ነው ቫልዩ በጣም ትልቅ ነገር ነው። ብዙ ሰው የሚሸወደው ሰውን ስለተግባባው ያንን ሰው በጣም ያወቀው ይመስለውና ያስቀይማል። በጣም ያስቀይማል። ገባህ? የሆነ ሰው ዛሬ ስለታዘዘልህ ያ ሰው ትልቅ ደረጃ ይደርሳል። ገባህ አይደል? ቫልዩ ማለት ያ ደግሞ ግሩፕ ሆነ ደግሞ እንደቃ በፍጹም እንዳትለያይ በፍጹም ያ ግን የሆነ እንትን ሊደር ግን ስለ አሁን እኮ ግጭቶች ምናምን ሊመጡ ይችላሉ በህይወት ውስጥ ይኖራል። ጋባት ይችላል። ግን እኛ ጋር ምንድነው የፈለገ እንጠጥ ብለህ ብትሄድም ሊመልስ ይችላል። ገባ? ያንተ የበላይ የሆነ ሰው ማለት ነው። የፈለገ ብትወዳጭ ማለት ነው ሊመልስ ይችላል። ሊመልስ ሰው ግን እኩል ያደርጋል። በምንም አይነት በይሄ ለየት አድርጌልኝ ምናምን ሰው ይላል። የትም ብትሮጥ ብታመልጥ ትመለሳለህ። መመለስ ግን ለነገ ይጠቅማል። ትረዳዋለህ። ለጊዜው ነው፣ ለአንድ ቀን ነው ስሜት የሆነ የምትነጥረው ወይ የምትነጥረው። በነጋታው ግን ይገባል ማለት ነው። ሰው ሊደር ያስፈልጋል። ሊደር ያስፈልጋል። ግን ሊደር ግን አሁን ለምሳሌ ከእናንተ ውጪ ነው አንድ ሊደር ያለው አይደል? ከእናንተ ውጪ አሁን እናሮን ጋር ግን እርስ በርስ ነው ሊደር የሚደራረጉት። እሱ ጥንካሬያቸው በጣም አሮን የናቲ ሊደር ነው፣ ናቲ ደግሞ የአሮን ሊደር ነው። ስዩሜ የናቲ ነው፣ ናቲ ገባሽ? አሁን እነሱ መጣበቅ አለባቸው፣ በጣም መጣበቅ አለባቸው። ስለዚህ የባለ ማናጀር ስለሌላቸው እንደናንተ የሆነ የቤተሰብ አካል ስለሌለ እርስ በርስ መጣበቅ የሚችሉት ልብ ለልባቸው
እርስ በርስ ምክንያቱም ያሮን ገባ ጌጡ ነው ናቲ በቃ የሆነ ልብሱ ነው ጃኬቱ ነው ገባ ገባውን ዝናብ ላይ ጃኬት እንዳላረገ ነገር መቁጠር አለበት ናቲ ከሌላ አጠገቡ ምክንያቱም ቫይብ ነው ሰው የለመዱ ነገር አለ ያየው ነገር አለ ስዩም እንደዛ ነች ሌላውን ተው ኪራይ ነንሽሊ የስዩም ወንድም ናነም ጌጣችሁ ነው ብሮ አሁን ብዙ የለም ቪዲዮ ላይ ምናምን ግን ጌጥ ነው ብሮ በቃ ሲኖር ሙልት ይላል በቃ የሆነ ነገር ሙልት ይላል አንዴ የስትሪሙ ጊዜ ራሱ በጣም ከኋላ ሆኖ በቃ አንተንም እያለ ያለው ምናምን እሱ ነው በጣም በቃ ገባ እንደዚህ ደስ ይላል አዎ ትልቁ ቻሌንጅ ስራ መስራት ምናምን አይደለም ስትሪም ማድረግ ምናምን አይደለም ይሄን ልብ መጣባበቅ ነው ሙድዋን ያንቺ ሙድ ምናምን ነገር ያ ካልሆነ ገባ ይባባል ወጣት ነው ምናምን ገባ ያ የተከራከረ አካውንት አለ ምን አለ ነው ይቀራል የሚቀረው አንድ ላይ መኖር አንዴ ምናምን የሚባል ስሜት ይፈጠራል አይልሽ የሚቀረው አንድ ላይ መኖር ብቻ አይደለም የሚቀረው ያ ብዙ ነገር እኔ አቢሲኒያ ባይን ብሮ ብዙ ይቀራል ሜንታል ኪዝ ሊያቃጥም ይችላል ብሮ አንተ እኔ እኮ ጸበል አንተ በጣም ከባድ ነው ብሮ በጣም ከመለበል በጣም ከባድ ነው እና የሚቀርብህ አብሮ የመኖርና አብሮ እዛ ቺል የማድረግ ጉዳይ አይደለም የሚቀርብህ በቃ ስጋ ነው የሚነሳው የሆነ ስጋ ይነሳል በቃ ብሮ እሱን ደግሞ ለማስተማም ማለት ነው እሱን ቁስል እያደረክና ነገር ቲክቶክ እና ምናምን ፕላትፎርም ሌላ ጉዳይ ውስጥ ገብቷል ደጋሚ ከስክራች ደከሳ ላይ ብቻ ተጠንቀቁ አንድ አይነት ክሬተም ማይሆን ሰው ትሚ ዮኒ ወይ እንደው ታውቃለህ አሁን እኛ ጋር ላይ እኔውን ብቻዬን ምንም አላመጣም በቃ ገባ አራታችን ስፈቅድ ነው ሲሆነ ነገር የሚያደርገው ተረዳህ እንዴ ወደ ሌላ አይምሮ አትሰደው ነው አሁን ያልሽ ምናምን አይደለም ላይክ የምትተሳሰበው ነገር ምናምን እንዳለ ሆኖ እኔ ብቻዬን የሆነ ነገር ብል ማድረግ አልችልም በቃ ተረዳህ ላይክ የሱ ፍቃድ ያስፈልገኛል የኔ ፍቃድ ያስፈልገኛል የሚኪ ፍቃድ ያስፈልገኛል ግሩፕ የቤት ፍቃድ ያስፈልገኛል ተረዳህ አሚኮ ምታደል እኮ እሱም እንደዛው የኔ ፍቃድ ያስፈልገዋል ኢቨን ስንጨቃጨቅ መጀመሪያ የሐሳብ ክረሽ ካለ በደንብ አልስማማ ካለ ጀስት በይዝናት መደነ ተረዳኛ እዚህ ጋርኛ በቃ እሷ ካለች አለች በስነ ስርዓት የቶሚን ሐሳብ መጀመሪያ መስማት አለብን ጀስት በደፈነው አይ እንደዚህ አይደለም ምናምን የሚባል ነገር የለም ባይሆን ራሱ ጀስት ተደማመጣለና አሉን ካለ ቤስት ዳኛለች በተጨቃጨቅ ራሱ ቁጭ ብላ ላይናለች ምንም ፍርድ አልሰጠም አቅማ በላይ ሲሆን ላይ የሆነ ፖይንት ላይ ስትደርስ ሁለታችንም ዝም እንላለን ከዛ እሷ ተዳኛለች በጣም እና ደግሞ ትልቁ ነገር ግሩፕ ላይ ትኬት ሲመጣ ትኬቱን አንተ ያለና መጣው ትኬቱን ያመጣው ለምሳሌ በእናሮ ላስረዳ ናቲ ያመጣል ያንተን ትኬት ናቲ ያመጣል የናቲን ትኬት ደግሞ አንተ ነው ያመጣህለት የናመን የእርስ አንዱ የአንዱን ነው እንጂ ያመጣው አንቺ እሳት ስለሆንሽ እዚያ ፓፒ ስለሆነ እዚህ ጋር ስትሪሙ ስለሚያቃት ምናምን ቲክቶክ መክፈት መዝጋቱን ስለም አይደለም ያ ልጅ ነው በቃ የሚሰጠው ያ ልጅ የሆነ ነገር ይሰጣል በቃ ግርማ ሞገስ ይሰጣል ገባ የሚያምር ነገር ይሰጣል ጌጥ ይሆናል በቃ በጣም ያበደ ፍሬም ነው የሚያደርግልህ በቃ እና ሲመጣ ትኬት ሲመጣም ያመጣው ጓደኛ በመኖሩ ነው እሱ ስላለ ነው ምን ተፈጠረ ደግሞ ምን ወጣው ነው ሽንት ቤት ነህ እንዴ ምናምን ሽንት ቤት ላይ ቁጭ ይኩሩ እና ያ ስለሆነ ነው ገስኢነሽ እሱ እንግሊዝነሽ አይ ነው ሙሉ መድኃኒዓለም ያው ነው ምትቾመቶ አይጨመጥም ስማ ታፊን ታቋላ ማ ታፊ ተፈማን
እንዴ ፓፕ እንትና አታውቅም አለ እሱ ደግሞ ላይክ እንዲቋም ከኛ ጋር አብሮ የሚሰራው ትናንት ሰላም ታላቅ ብራዘራችን ተፌ ጠቆረ ልትጸውረ እንደዚህ ጠቆረ ያለ ቀዩ ነው እንጂ ተፌ እንዴ አቋም ባለፈው አብራችሁ መጣው እሱም አለ ደግሞ ላይክ እንዴ ተንካልክና ደግሞ እሱም ይላል ወይላላ ያቺነሽ ብረስ መገፋ ያቺን አስተዋት በኋላ ቆጥ እንዳት እሺ አሬ የለም እንዴ የለም እኛ ጋር ጠቅቅ ማረግ ተማር እኮ የሁለት ሰዓት ፖድካስት ይወጣው ነበርኩ ተበላሽ አሁን አሮንና ናኦምን አቅርቢያቸዋለሁ ፍሬን ይሰጋጁ እኛ ጋር ምኑ ካታስቀምጥ የታስቀምጠናል ትመርጣላ ሁለት ሰው ያማ እንዴት ነሽ አዋል ምን ፈልጎ ነው ደግሞ ለይንም ባልክ ዛሬ እንዴ ሰላም አለኩ በማል ሚዲያ ላይ ሰላም ይሏል አሮን በጣም የሚናፍቀኝ ሰው ነው አሮን ለምን እንደሆነ አላውቅም ተናፍቀኛለህ እኮ እኔም በጣም ነው የምትናፍቀኝ ነው ዛሬ ስደውል አያነሳም ሎን አያነሳም ባይዘው በጣም ብዙ በጣም እኔ እኮ ከሳት ምንድነው ተናገር አገማ በጣም ብዙ ስራ ባይዘው እግዚአብሔር ምስክሬ በጣም የሚገራርም ስራ ነው ተሳደ ቅዱስዬ አባት ምን ነው እንደምትሆንልኝ የኔ ጌታ ቅዱስዬ ሰው በጣም የሚገራርም ስራ ነው የምንሰራው ካሩን ጋር እውነት ነው ጌታ ምስክሬ ፈጣሪ እንደምቻ እግዚአብሔር ያሳድ ረክቶናል እኮ እውነት ነው ረክቶናል በስማ ያረሰና ትላለ እንዴ በደንብ ነው በእውነት ይሆን የሚገራርም ነገር ማለት ነው መሆንም አለበት ገና ላይቡ ምናምን እኮ ይቀጥላል ግድ ነው ያን የማይነት ላይ በሌላ መልኩ የቀጣዩ ሌላ ነው ይሁን ሌላ ነው ሌላ ተአምር ነው በኢየሱስ መሆን አለበት አላ ቅዱስ እየተቸገርኩኝ ነው አባት ሽንት ቤት እኮ ነኝ እሺ የማን ቅዱስ ይተንኩስልኝ ስልክ ተበላሽቶ በቲቪ ነው የማይሽ ይሆን ያላለኝ ናሽናል ጂኦግራፊ ማይኩ አሮን ማይኳ ትንሽ እንትን በገመድ ኖርማል በሳውንድ ካርድ ለምን አታረጊም ኖርማል ጥርት ለገዛ ነው እሱ ነው ባለፈው ያካዩት ነገር ስካርሌት ማለት ስካርሌት አይቻለሁ ነገ ምናምን ስካርሌት ኮመንት ባለ 4 ቻናል ምናምን ብታረጊው አሪፍ ነው ባለ 2 ይሻላል አይ የሙዚቃ ሰው ምንም አያሳስብም ባለ 4 ይሁን አይ እናደርገዋለን አማክርሻለሁ ነው አብሽር እውቀቱ የለኝም እኔ ግን ይጠይቃል ይኸውልሽ እቺኛዋ ማለት ነው ምን ታረጋለች እራሷ ትደግማለች እቺኛዋ እና አንቺ ምትያት አሁን ይሄ ምንድነው ይሄ ባለ 2 ቻናል ነው ፎከስ ራይት ስካርሌት እቺ ራስ አቋለው ምንድነው እሱ ሳውንድ ካርድ ናት ማይክ እዚህ ጋር ምንድነው ያደረገው ድምጽ ወደ ኮምፒውተር ከመግባቱ ስንት እንደተገዛ ብታቅ ነው ይሄ ስንት ነው አይ ነው ስልሽ ከገዛ ይቀር ሃሮኒ ለሌላም ቀን ምናምን ባለ 4 ቢሆን አሪፍ ነው ውድ ነው ሰው ከጠየቀ በጣም ውድ ባለ 2ቱ ማስታውሰው የሆነ እንደዚህ ነገር ምናምን ይሄ ራሱ እንደዛ ነው እኮ ነው ባለ 2ቱ እሱን እንደዛ ባለ 2 አሁን እንደዛ ነው ባለ 4ቱ ስንት እንደሚሆን መድኃኒዓለም ቆስ ቼክ እናደርጋለን ምንድነው ጥቅሙ አልከኝ አንዴ ማይክ ነው አይደል ወደ ኮምፒውተሩ ከመግባቱ በፊት ድምጹን ስታክታል ምሳሌዎች ተገበልክ ማለት ነው መጀመሪያ ተሰማዋለህ ወደ ኮምፒውተሩ ከመግባቱ በፊት ምናምን ሳውንድ ካርድ ነው ብቻ ምን ይላል ያንተ ታዲያ ምን ይጠቅማል ባለፈው ሳውንድ ስንቸገር አላየሽው ችግሮች እንዳይፈጠሩ አንድ ሰው እዛ ጋር ሲት አድርጎ ከመግባቱ ይሰማው አለ የሚመጣውን ነገር ልክ ነው አይደለም የሚለውን ይሰማው ሰው ጋር ልክ ነው አይደለም ከምትል ራስህ ትሰማዋለህ ያ ያ ቀጣዩ ላይ
ዮናታን ወጫለሽ ብለን እናስባለን። ይፈልጋል መጣል አረ ግን እናንተ ታድራላችሁ መሰለኛ ስለዚህ ማድረግ እነሱ እነ ፍራይዶች እንኳን አላደሩም እኮ ባይዘው የቀጣዩ 24 ሰዓት ነው 24 ሰዓት ፍራይዶች ፓፒ ስለተሰራት አምስታችሁም እንግዲህ እናዘጋጅ ጨፈራ ካለ አየር በሌለ ሰዓት ነው አሁን እኮ አይደለም ገና እኮ አየር በሌለ ሰዓት አይ በጣም ያፈገን እግዚአብሔር ለኔ በጣም ነው ደስ ያለኝ። አይ ደስ ይል ነበር። እኔም እያዩአችሁ ነበር። ባረ በጣም አረ ነው የሚሆነው አሁን ናፍቀኝ ከሆነ ቦታ የተመለስኩ መሰለኝ ደበረኝ ባይዘ አሁን እየለመድኩ ነው ገና ይሄንን ደግሞ ኖርማል ይሄን እዚህ ቤት መኖር ከሆነ ከመዝናናት የተመለስኩ ማርያም አዎ ዩኒ እኔ ጌታ ነው እንደዛ እኔ ከእንትን ካለ ከእኔም ወናሩን ኬዱና በኋላ ሃሮን ናፈቀኝ እግዚአብሔር መስክሬ ነው የምሬን እኮ ነው ጌታ ነው በቃ እየለመድኩ የሆነ ስፒሪት ሲግባባ ማለት ነው በቃ ምንም ነገር ላይ የሆነ በአይን ተግባባለህ ምናምን ነገሮች ላይ ምናምንና ውስጥ ራሱ ያንን ሰው ነው ይፈልገው ስለምትግባባ ማለት ነው እና ያ ላይፉ ምናምን ነገር ቀሪው ሌላ ድባብ ምናምን ከዛ ፊት ስናወራበት ነበረ ምናምን በየደቂቃው ነበር የምንደዋወልበት ምናምን ገባ በጣም እድሩ አረጋግጥ ሁለት ቻናል ስታረጉት ጸድ የሆነ በቃ ሌላ ታሪክ እንትኑ ካሜራው በዛና በዚህ ሌላ እንግዲህ ሲኖረው የሌለ በቃ አበደ በቃ እግዚአብሔር በቃ ሳውንዱ ብቻ ጥርት ቢልኮ ያበደ ነበር አሁን ጥርት ያላለበርም እንዴ እንዴ የካርታው ጊዜ ተበላሸና ከዛ አንድ ማይክ አስመጣውና ቀየርኩት ተስተካከለ ኦኬ የካርታው ጊዜ ትንሽ እንትን ብሎ ነበር አሰታለ እኔ ቮይስ ደውልሽ ነበር ግን ሳይሽ አንድ ሰዓት ላይ ፕሮግራም አለ ማለት ቪዲዮ ለቀቅሽ አዎ እና በቃ አይ እመጣለሁ ቀጣይ እመጣለሁ አንዴ ግዴታ ነው እመጣለሁ በእናትህ በጣም ደስ የሚል ጆሲ ማሳበረች እኮ ፖዚሽን ያመጣ አዎ እንዴ ሌላ ታሪክ ሆነ በስሙ እኔ ለምን ሽኮረ ሞገን ነው አንተ እንደፈቀርከት እኔ እኮ በጣም እኮ ይደነገጥኩት እኮ እንዴ አንተ ውሻው ወጥቶብሃል ላይ እና ልብስ ይሸታል ውሻው ሸይላል ይልና ግባና ቀይረው ብለውኝ እኮ አዎ ገብቼ ቀይሬ ውጥት አትል በኢየሱስ ስም እግዚአብሔር ኪርሊ ያንግመን በጣም ደስ ይላል እንደዚህ አልተለመደም ኢትዮጵያ ውስጥ ገና እኮ አልተሰራም ኮሜዲያው ጋይስ ታውቃላችሁ የመጀመሪያዎቹ ነን yes አይደለም እንደዚህ ኮይደም እስቲ ማራው ሌላ ሰው አለ እንደዚህ የጀመረ እንትና ጎበዝ ነው አይደል አሮን ታታ ጎበዝ ነው ታታ መጥቶ ነበር እሱ ቻት ነበር እሷም ገና እኮ ደግሞ አሉ እኮ አሁን የሚወጡ ደግሞ ልጆች እኮ አሉ በጣም ቅዱሴ እነሱ ናቸው አሁን ደግሞ ጉድ ናቸው ደግሞ እነሱ የሚወጡ ልጆች ደግሞ ቀጣይ የሚመጣው ደግሞ ከዚህ ባሰ ነው የሚመጣው ባይዚ ተምሮ ነው የሚመጣው ነገር አሁን እኛ ማድረግ ያለብን ከነሱ ጋር እንዴት ነው በቃ ምንራመድ ሌላ አረሳት ትውልድ ነው የሚመጣው ከስርማ በስማ መቤቴ ግን ሞር ስትተጋገዝ ደግሞ አሪፍ ነው የሚሆነው እግዚአብሔር እኔ ቲክቶክ በጣም ያስደስተኝ እንዲህ ቤተሰብ ነገር አለው ገባ በቃ ስትተጋገዝ አሪፍ ነው በጣም አሪፍ ሰፖርት ያደርጋል ምናምን ነገር ያ አይ ኮንተንት ክሬተሩ አብሮ በጣም መስራት አለበት በጣም ትንሽ ነው ያለው ባይዚ በጣም ትንሽ ሰው ነው ያለው ኮንተንት ክሬተር ኢቭን ቲክቶከር ራሱ ለፍ ይመስላል ትንሽ ነው ማለት እንደዚህ የሚወጡት እንዴ በጣም ትንሽ ነው ፈረደ ግን ትንሽ አበዟቸው አንድ 5 ነው ምን ቲክቶከሮች አሁን 4 ነበርኩ መሆን የነበረብን ግን እናንተ አሁን ስንት ነን 3 4 6 ነው አንተ እሱን ትላለህ እንዴ አንዴ ያህ የሚባሉትን ታውቃቸዋለህ 5 4 ያሉት አዲ ያውቃቸዋለሁ ለአራት ጌም ተጀመረልና
10 ሆነን ስማ የእነሱ ምንድነው ባየ በሰማ ነው እንዴ እንዴ ሰው የሚቀላቀላቸው ነው ጊፍት ሲሰጥ አንዱ ሰው ይመጣል እኔ ተጫውታ እንዴ ከነሱ ጋር ተጫውታ አንድ ቀን ኦኬ እንደውም አሁን ግን ይሉ አሁን የት ግርማ ሞገስ ኢነሽ እሱ አንዴ ላይቭ ነው ደስ ይላል ላይቭ ከጌም ባሻገር ላይቭ ያ እንደዚህ ማውራቱ ራሱ ጥሩ ኤክስፒሪየንስ መላወጥ አረ በጣም ደስ ይላል መቼም አናወራውም ነበር ይሄን ነገር ግን አሁን እርከድ የምታደርጉ ሰዎች እንደው ጠፋ ያፎለምታም ካለ ላሽሆዱ እሺ በቃ በእናትህ አሬ ምን አፎለምት የለም አረ ምንም አይ እንደው ድንገት ነው ላሽሆዱ ያ ዮኒን ስተረዳው እኮ ሲቆርጡት እኮ ናዛ የሚሆነው ሙሉ ቢሆን እኮ ችግር የለውም ግን ሲቆርጡት ነው ሌላ ሙሉ ማን አባታ ይላል እኔ ጌታ ዛሬ እኮ ፊልም እኮ አለቀ በእናትህ ልጄስ ዛሬ አለቀ አረባ ተከታታዩ የሚያልቅበት ነው ዛሬ ዛሬ በቃ 42ኛ ክፍሉ የመጨረሻው ክላስ ሞት እንደ ያለ ሞት ማደል ቀደም ስም ገደልከው የሚል ለዛ ነው ልጁ እኔ እኮ ጠየቀው ይሉኛል ደግሞ ነው ፓውል እንዳይሆን ብዬ ዝም ገደልከው ቡቡ ነው አይለኛል ቦቦ እዛ ቀደም እየተቀጣ ቡቡዬን ገደለው ቪዲዮ እና እኔን እኮ ነው አረ ደግሞ በኋላ እኔ መስሱም ብዬ እኮ ነው ፓወር እንዳይሆን ብዬ ጸጣልኩ 10 እኮ ማስክ ላላስማው እንዴ እኔን እኮ ነው እንዴ እኔ ጌም አራራራ ደብል ያልኩት ገደልከው ይላል ወጭ አለኩ ገደልከው ምን ላድርግ አፈላ ካፈላ ምን ላይ ነው ፊልሙ ዩቲዩብ ላይ አንድ ከጀመራችሁት አንዱን ኤፒሶድ ከጀመርከው እኔ እንወራር በብር በቃ ጨርሰው አይ ግን ጸዴ ነው እያሉ ነበር ማርያም በጣም አሮ አንዱ ከፍተህ ከጀመርከው በቃ እስካሮ ትሄዳለህ እስታየው እንደሞክራለሁ ዛሬ ራሱ የሆነች ልጅ እንደዚህ ብላኝ አሁን ስንት ላይ ደርሳለች መሰለህ አሁን ራሱ ቴክስት ያደርግችልኝ 35 ላይ ደርሳለች ኦኬ ስንዴቃ ነው 50 ደቂቃ ምናምን 50 ደቂቃ ምናምን ማለት ነው 50 40 አሁን ማስተሪንግ ለማድረግ ማስፖይል ያደርጋል ሰው ታሪክ ፕሮጀክት ስለማይቆ እንዲሆን አይልም ሌላ ጉዳይ ነው ፊልሙ በኢየሱስ መቼ ነው የጀመረው አንድ ሁለት ወር ነው ኦኬ በየሳምንቱ ነበር የሚወጣው በየሳምንቱ ያው ዛሬ በቃ አለቀ ዛሬ 42 ክላስ አለቀ በቃ ክፍል አለቀ እኔ ሰይፈ ነበር ሽፍታ ነኝ ሰይፈ አይል ይባላል ነው ምን እያደረክ ነው ሳይለንት አሮት ዱብ እያደረገ ነው ምን እያደረክ አፕዴት ምን አታዩትም እንዴ ቲክቶክ ላይ አፕዴት ግን ምን አመጣ እሱ ነገር እኮ አለ ለምን አትመራመሩ ሰመራመር ቢዘጋ አዛብን እኔ እኮ ቀኑ ሙሉ እኮ ነው የማየው እኮ ላይቭ ናውም እግዚአብሔር እኔ ብዙ ጎረጉራለሁ ግን ቲክቶክን አልነቀው ለምን እንደሆነ አላውቅም ቲክቶክ ኮንዳነቀው ሲጀምር እግዚአብሔርን አለ እንደኔ ደግሞ ቲክቶክን እንደ እያበጠረ የሚጎረጉር እኮ የለም